ክብደት በመቀነስ ሂደት ውስጥ ያላችሁ ሰዎች ለኔ የጠቀመኝን አንድ ነገር ልጠቁማችሁ። ቀዝቃዛ ውሃ መጠጣት ስብን ያቀልጣል። አንድ ሰው ሁሌም የሚጠጣውን የለስላሳ መጠጥ በ20 ml በየቀኑ ቢቀንስ ምን ያክል ኪሎ ካሎሪ በአመት መቀነስ ይችላል? ምን ያክልስ ክብደት መቀነስ ይችላል? ሰላም ጤና ይስጥልኝ፣ ዶክተር ከበደ ነኝ። ዛሬም እንደተለመደው በሌላ ቪዲዮ ለእናንተ መጥቻለሁ። በዛሬው ቪዲዮ የምንመለከተው ነገር ምንድነው? ከምግብ በፊት 2 ብርጭቆ ውሃ መጠጣት ወይም ግማሽ ሊትር ውሃ መጠጣት ሰውነታችን ላይ የሚያስከትለውን የተለያዩ ለውጦች እንመለከታለን። ከዚህም ውስጥ ምንድነው የመጀመሪያው ክብደትን መቀነስ ነው። ስለዚህ ክብደትን እንዴት አድርገን ነው ውሃ በመጠጣት መቀነስ የምንችለው የሚለውን ነገር በዝርዝር እንመለከታለን። አብራችሁን ቆዩ። ለዚህ ቻናል አዲስ የሆናችሁ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። በመጀመሪያ ውሃ ስለሚሰጠን የጤና ጠቀሜታ እንመልከት። የመጀመሪያው ጠቀሜታ ምንድነው? የመገጣጠሚያ ጤንነትን ለመጠበቅ ይጠቅመናል። ሁለተኛው ጠቀሜታ ምንድነው? ምራቃችን በስርዓቱ እንዲመነጭ ያደርጋል። ምራቅ በስርዓቱ ሲመነጭ ደግሞ ብዙ ጠቀሜታ አለው አይደል? ምግብ በስርዓቱ እንዲፈጭ ያደርጋል። የጥርሳችንና የድዳችንን ጤንነት ለመጠበቅ ይጠቅማል። በጣም ብዙ ጠቀሜታ አለው ምራቅ ማለት ነው። ሶስተኛው ጠቀሜታ ምንድነው? የቆዳችን ጤንነት የተጠበቀ እንዲሆን ያደርጋል። ውሃን በስርዓቱ በምንጠጣበት ሰዓት ላይ ማለት ነው። ቆዳችሁ ጥርት ያለ እንዲሆን ያደርጋል። ስፔሻሊ ደግሞ ጠዋት ከእንቅልፋችሁ ስትነሱ ለብ ያለ ውሃ ብትጠጡ ቆዳችሁ ጥርት ያለ እንዲሆን ያደርጋል ማለት ነው። አራተኛው ጠቀሜታ ምንድነው? ሰውነታችን ውስጥ ቆሻሻ እንዳይከማች ያደርጋል። ሰገራ እንዳይከማች ማለት ነው። ይሄም ብዙ ሰዎች ኮንስቲፔሽን ሲገጥማቸው ወይም የሆድ ድርቀት ሲገጥማቸው ሌላም ነገር ነው የሚያደርጉት አይደለ? ከዛ ይልቅ ግን ውሃን በስርዓቱ ቢጠጡ ስፔሻሊ ደግሞ ለብ ያለ ውሃ ቢጠጡ ኮንስቲፔሽን ወይም የሆድ ድርቀት አይከሰትባቸውም። ይሄም ሰውነታቸው ውስጥ ቆሻሻ እንዳይከማች ያደርጋል ማለት ነው። ሌላኛው የውሃ ጠቀሜታ ምንድነው? የኩላሊት ጠጠር እንዳይከሰት ያደርጋል። ስፔሻሊ ደግሞ በረሃ አካባቢ የምትኖሩ ሰዎች ውሃን በበቂ ሁኔታ መጠጣት መቻል አለባችሁ፣ የኩላሊት ጤንነታችሁን ለመጠበቅ ማለት ነው። ሌላው ጠቀሜታ ምንድነው? ክብደት ለመቀነስ ይጠቅማል ውሃ መጠጣት ማለት ነው። እኚህንና ሌሎችን የጤና ጠቀሜታዎች ይሰጠናል ውሃን በስርዓቱ መጠጣት። ዛሬ የምንመለከተው ነገር ምንድነው? ክብደትን ለመቀነስ እንዴት ነው መጠቀም ያለብን የሚለውን ነገር ነው የምንመለከተው። አንድ ጤናማ ሰው ደግሞ በቀን ውስጥ 8 ብርጭቆ ውሃ መጠጣት አለበት አይደለ? ብዙዎቻችን ግን 8 ብርጭቆ ውሃ አይደለም የምንጠጣው። የተለያዩ ጥናቶችም እንደሚያመላክቱት 43% የሚሆኑ የዓለማችን ህዝቦች ከ4 ብርጭቆ በታች ነው ውሃ የሚጠጡት። ያስፈልገን በትንሹ ስንት ነው? 8 ብርጭቆ ነው ወይም 2 ሊትር ማለት ነው። ግን እኛ የምንጠጣው ምን ያክል ውሃ ነው? 1 ሊትር ወይም 4 ብርጭቆ ውሃ ነው የምንጠጣው ማለት ነው። ውሃን በበቂ አልጠጣንም ደግሞ ማለት ነው ሰውነታችን ውስጥ ብዙ የጤና እክሎች ይከሰታሉ። ስለዚህ ውሃን በበቂ ሁኔታ መጠጣት መቻል አለብን ማለት ነው። ክብደትን ለመቀነስ ታዲያ እንዴት ነው ውሃን መጠጣት ያለብን የሚለውን ነገር እንመልከት። ክብደትን ለመቀነስ ስታስቡ ውሃን መጠጣት ያለባችሁ መቼ ነው? ምግብ ከመመገባችሁ ከ30 ደቂቃ በፊት 2 ብርጭቆ ውሃ ወይም ግማሽ ሊትር ውሃን መጠጣት ነው። ከምግብ በፊት 2 ብርጭቆ ውሃ በመጠጡበት ሰዓት ላይ ክብደታችሁን ለመቀነስ ይጠቅማችኋል። ይሄ እንዴት ነው የሚለውን በዝርዝር እንመልከት። የመጀመሪያው የሚያደርገው ነገር ምንድነው? ከምግብ በፊት 2 ብርጭቆ ውሃ ስትጠጡ ወይም ግማሽ ሊትር ውሃ በመጠጡበት ሰዓት ላይ ሆዳችሁ የጥጋብ ስሜት እንዲሰማው ያደርጋል። የጥጋብ ስሜት ከተሰማችሁ ደግሞ የምትመገቡትን የምግብ መጠን ምን ታደርጋላችሁ? ትቀንሳላችሁ ማለት ነው። ይሄም ክብደታችሁ እንዲቀንስ ያደርጋል። የተለያዩ ጥናቶችን እንደተመለከትኩት እንደዚህ የሚያደርጉ ሰዎች ለ12 ሳምንት አክል ተመልክተዋቸው እነዛን ሰዎች በ12 ሳምንት ወይም በ3 ወር ውስጥ 2 ኪሎ መቀነስ ችለዋል ማለት ነው። ስለዚህ እናንተም የተቸገራችሁ ሰዎች ስፔሻሊ ብዙ መመገብን የምታዘወትሩ ሰዎች ምግብ ከመመገባችሁ ከ30 ደቂቃ በፊት ግማሽ ሊትር ውሃ ብትጠጡ ወይም 2 ብርጭቆ ውሃ ብትጠጡ ይህን ጠቀሜታ ማግኘት ትችላላችሁ ማለት ነው። ሁለተኛው የሚሰጠው ጠቀሜታ ምንድነው? ምግብ ከመመገባችሁ ከ30 ደቂቃ በፊት 2 ብርጭቆ ውሃ መጠጣት ወይም ግማሽ ሊትር ውሃ በምትጠጡበት ሰዓት ላይ ሜታቦሊክ አክቲቪቲያችሁን ከፍ ያደርገዋል። ምግብ የመፈጨት ሂደቱን ሰውነታችሁን ከፍ ይላል ማለት ነው። ሴቶችም ላይ ወንዶችም ላይ ከፍ ይላል። በስንት ፐርሰንት አክል? 30% አክል በጣም ከፍ እንዲል ያደርጋል ማለት ነው። ይሄ ደግሞ ለምንድነው የሚጠቅመው? ሰውነታችሁ ውስጥ የተከማቸውን ኤነርጂ ለመጠቀም ይጠቅማችኋል ማለት ነው። ስለዚህ እንዲህ በማድረግ ምን ማድረግ ትችላላችሁ? ክብደታችሁን መቀነስ ትችላላችሁ ማለት ነው። ሶስተኛው ነገር እንደምናውቀው ውሃ በምንጠጣበት ሰዓት ላይ ውሃ ምን የለው? ካሎሪ የለው አይደለ? ብዙ ሰው ደግሞ የሚያደርገው ነገር አለ። እሱ ምንድነው? ውሃ ጠምቷቸው የለስላሳ መጠጦች የሚጠጡ ሰዎች አሉ። ውሃ ጠምቷቸው ኮካ የሚጠጡ፣ ሚሪንዳ የሚጠጡ፣ ፔፕሲ የሚጠጡ፣ ስፕራይት የሚጠጡ ሰዎች አሉ። እነዚህ መጠጦች ምን አላቸው? በውስጣቸው ካሎሪ አላቸው። እነዚህ ካሎሪዎች ደግሞ ለምን ይዳርጋሉ ማለት ነው? ክብደትን ለመጨመር ይዳርጋሉ ማለት ነው። ነገር ግን ውሃን በምትጠቀሙበት ሰዓት ላይ ካሎሪ ፍሪ ስለሆነ ምንም አይነት ካሎሪ ስለሌለው ክብደታችሁን ለመቀነስ ይጠቅማችኋል። የለስላሳ መጠጥን የሚጠቀሙ ሰዎች በየቀኑ የሚጠቀሙትን የለስላሳ መጠጥ 20 ml አክሉን በውሃ ቢተኩት በአመት ውስጥ 73 ኪሎ ካሎሪ መቀነስ ይችላሉ። ይሄም ወደ ኪሎ ስትቀይሩት ምን አክል ነው? 9 ኪሎ በአመት መቀነስ ይችላሉ ማለት ነው። ስለዚህ የለስላሳ መጠጥ
መጠጥን የምትጠቀሙ ሰዎች በውሃ በተኩት ክብደታችሁን ለመቀነስ ይጠቅማችኋል ማለት ነው። ሌላኛው ውሃ መጠጣት በምን አይነት መንገድ ነው ክብደትን እንድንቀንስ የሚያደርገን የሚለውን ነገር እንመልከት። ክብደትን ለመቀነስ የሚረዳ እንዴት ነው? ስፖርት ከመስራታችሁ በፊት በበቂ ሁኔታ ውሃ መጠጣት ነው። በበቂ ሁኔታ ውሃ በመጠጡበት ሰዓት ላይ ስፖርታችሁን በስርዓቱ እንድትሰሩ ይጠቅማችኋል። ነገር ግን ሰውነታችሁ ውስጥ በቂ ፈሳሽ ከሌለ ምን ይከሰታል? ሰውነታችሁ ላይ ከፍተኛ የሆነ ድካም ይከሰታል፣ የጡንቻ ህመም ይከሰታል፣ እንደ ልባችሁ መንቀሳቀስ አትችሉም። በዚህ ሰዓት ስፖርታችሁን በስርዓቱ መስራት አትችሉም ማለት ነው። ስፖርታችሁን በስርዓት አልሰራችሁ ማለት ደግሞ ክብደታችሁን ለመቀነስ ትቸገራላችሁ ማለት ነው። ስለዚህ ስፖርት ከመስራታችሁ በፊት ከሰራችሁም በኋላ በቂ ውሃ መጠጣት መቻል አለባችሁ። በቂ ፈሳሽ ሰውነታችሁ ውስጥ መኖሩን በምንድነው የምናውቀው ልትሉ ትችላላችሁ። በቂ ፈሳሽ መኖሩን የምታውቁት በምንድነው? ሽንት ቤት ሄዳችሁ ሽንታችሁን በመሸኑበት ሰዓት ላይ ነጭ ይሆናል። ይሄም ሰውነታችሁ ውስጥ በቂ ፈሳሽ አለ ማለት ነው። ስለዚህ በዚህ መንገድ ምን ማድረግ ይቻላል ማለት ነው? ክብደትን መቀነስ ይቻላል ማለት ነው። አንዳንድ ሰዎች ሲሉ የምንሰማው የተሳሳቱ አመለካከቶች አሉ። እነዚህም ምንድናቸው? ቀዝቃዛ ውሃን ብቻ በመጠጣት ክብደትን መቀነስ ይችላል የሚሉ ሰዎችን እንሰማለን። ቀዝቃዛ ውሃ ብቻ ስለጠጣችሁ ክብደታችሁን አትቀንሱም። ቀዝቃዛ ውሃ በመጠጡበት ሰዓት ላይ ሰውነታችሁ ውስጥ ምን እንደሚከሰተው የተወሰነ ኤነርጂ ይጠቀማል ሰውነታችሁ ምን ለማድረግ ሙቀትን ክሬት ለማድረግ ወይ ሙቀት እንዲመጣ ማለት ያ በሚሆንበት ሰዓት ላይ የተወሰነ ኤነርጂ ትጠቀማላችሁ። ያ የተወሰነ ኤነርጂ ክብደታችሁ ላይ ከፍተኛ የሆነ ለውጥን አያስከትልም። ስለዚህ ቀዝቃዛ ውሃ ብቻ በመጠጣት ክብደትን መቀነስ አይቻልም። ሌላኛው ውሃን ብቻ እየጠጣሁኝ ክብደቴን መቀነስ እችላለሁ የሚሉ ሰዎችንም እንመለከታለን። ውሃን ብቻ በመጠጣት ክብደታችሁን መቀነስ አትችሉም። ስለዚህ ምን ማድረግ አለባችሁ? ስፖርት መስራት አለባችሁ። አመጋገባችሁን ማስተካከል መቻል አለባችሁ ማለት ነው። ሌላኛው እኔ መጠጣው እኮ 5 ሊትር ውሃ ነው 6 ሊትር ውሃ ነው የሚሉ ሰዎችን በስፋት እንመለከታለን። 5 ሊትር ውሃ ስትጠጡ 6 ሊትር ውሃ ስትጠጡ ሰውነታችሁ ውስጥ የሚከሰት ነገር አለ። እሱ ምንድነው? ሃይፖናትሪሚያ ይባላል። የሶዲየም መጠን ሰውነታችሁ ውስጥ እየቀነሰ ይመጣል። ሰውነታችሁ ውስጥ ያለው የሶዲየም መጠን እየቀነሰ ሲመጣ ደግሞ ምንድነው የሚከሰተው? ሰውነታችሁ ከፍተኛ የሆነ ድካም ይከሰትበታል። ጡንቻችሁ የዛለ ይመጣል። የጡንቻ ህመም ይከሰታል። ከዛ ማለፍ ሲል ደግሞ ምን ይከሰታል? ኮንፊውዝድ ትሆናላችሁ። ነገሮችን በስርዓቱ ለመተግበር ትቸገራላችሁ። አንዳንዴም ደግሞ ምን ሊከሰት ይችላል? ሲጀር ሊከሰት ይችላል። የሰውነት ማንቀጥቀጥ፣ ሞትም ሊከሰት ይችላል ማለት ነው። ስለዚህ ከልክ በላይ ውሃን መጠጣት መቻል የለባችሁ ማለት ነው። ውሃን መጠጣት የተቸገራችሁ ሰዎች አንዳንድ ቲፖችን ልንገራችሁ፣ እንዴት ማስታወስ እንደምትችሉ፣ እንዴት መጠጣት እንዳለባችሁ ማለት ነው። የመጀመሪያው ነገር መርሳት ለተቸገራችሁ ሰዎች የውሃ ኮዳን ይዛችሁ መንቀሳቀስ ነው። የውሃ ኮዳን ይዛችሁ በምትንቀሳቀሱበት ሰዓት ላይ በቀላሉ ማስታወስ ትችላላችሁ። በጣም ለተቸገራችሁ ደግሞ አላርም መሙላት ነው። ምክንያቱም ውሃን ካልጠጣን ከፍተኛ የሆነ የጤና ቀውስ ስለሚከሰት ማለት ነው። ሌላ ማድረግ ያለባችሁ ነገር ምንድነው? ውሃ ስትጠጡ የሚከብዳችሁ ሰዎች ሎሚ ማድረግ፣ ሜንት ማድረግ፣ በዛ መንገድ ውሃችሁን በስርዓቱ መጠጣት ትችላላችሁ። ከምንም በላይ ግን ምግብ ከመመገባችሁ ከ30 ደቂቃ በፊት ግማሽ ሊትር ውሃ ወይም 2 ብርጭቆ ውሃ መጠጣት ከፍተኛ ጠቀሜታ አለው ክብደታችሁን ለመቀነስ ማለት ነው። ያንንም ማድረግ እንዳትረሱ ማለት ነው። ዛሬ ምን ተመልክተናል? ውሃ ስለሚሰጠን የጤና ጠቀሜታ ተመልክተናል። የተሳሳቱ አመለካከቶችንም ተመልክተናል። ክብደታችንን ለመቀነስ በምን አይነት መንገድ ውሃ መጠቀም እንዳለብን ተመልክተናል። ሌላኛው ነገር ደግሞ ውሃን ብቻ በመጠጣት ክብደትን መቀነስ እንደማንችልም ተመልክተናል። ጥሩ መረጃ እንዳገኛችሁ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሰላም ቆዩልኝ። ሰላማችሁ ይብዛ።